ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ማርታ እባላለሁ። የመጀመሪያ ቪዲዮ ነው እና ራሴን ላስተዋውቅ። የመጀመሪያ ዩቲዩብ ላይ ቪዲዮ ስሰራ ነው ማለት ነው። ማርታ እባላለሁ። የምኖረው ሳውዲ ነው። ያው ስደት ነኝ እንደማንኛውም ሰው። ስደት ከመጣሁ ደግሞ ገና 3 ዓመቴ ነው። ያው 3 ዓመት ትንሽ አይባልም፣ ግን ያው 3 ዓመቴ ነው። ስደትን እንዴት ተቀበልሽው ካላችሁኝ እኔ ጋር ብዙም ያን ያህል አካብጄ አልተቀበልኩትም። እግዚአብሔር ይመስገን። ያው ማመስገን ትልቅ ነገር ነው ብዬ እና አንዳንድ ነገሮችን ለማውራት እኔ የማላውቀው ከእናንተ ልማር፣ እናንተ የማታውቁትን ደግሞ ከኔ እንድትማሩ አንዳንድ ቪዲዮዎችን ለማምጣት አስቤያለሁ እና ያው እንደማንኛውም ሰው ስደተኛ ነኝ። ሳውዲ ነው ያለሁት፣ አብሃ ላይ ነኝ ያለሁት እና ሰብስክራይብ እንድታደርጉኝ እንድታበረታቱኝ የምፈልገው የተለያዩ ነገሮችን አስቤያለሁ። ያው እዚህ ሀገር መተን ረጅም ጊዜም አንቆይም። ረጅም ጊዜ ስለማንቆይ ወደ ሀገራችን ስንመለስ ደግሞ አንዳንድ ነገሮችን መስራት ስላለብን እነዛ ነገሮችን ደግሞ አንዳንድ ሀሳቦች ደግሞ አሉ አይምሮ ውስጥ እና እነዛ ነገሮች ደግሞ ለማካፈል ምናምን ያው ሶሻል ሚዲያውን በዚህ ሰዓት ዘመኑ ሶሻል ሚዲያ ስለሆነ ሶሻል ሚዲያውን ደግሞ በደንብ መጠቀም አለብን ብዬ ነው የማስበው እና ያንን ለማድረግ ነው ደግሞ እኔ ዛሬ ወደዚህ የመጣሁት ማለት ነው። ሰብስክራይብ እንድታደርጉኝና እንድታበረታቱኝ እፈልጋለሁ። ያው በቅንነት ነው የምጠይቃችሁ። ያው እርስ በርሳችን ብንተጋገዝ ጥሩ ደረጃ እንደርሳለን ብዬ ስለማስብ ማለት ነውና ትንሽ የመጀመሪያ ቪዲዮ ስለሆነ መሰለኝ ወደ ድንጋጤ ያለው ድምጽ ይሁን ጉርነን አለውና ያው እንግዲህ ይለመዳል ብዬ ነው የማስበው እና ሰብስክራይብ እንድታደርጉኝና እንድታበረታቱኝ ነው የምፈልገው። ሌላ ምንም አልፈልግም ለማለት ነው። በተረፈ ብዙ ነገሮች እናወራለን። ስደት ላይ ስትሆኑ ብዙ ነገሮች አሉ፣ መጥፎ ጥሩ ጊዜያቶችን እናሳልፋለን። እነዛ ነገሮችን ደግሞ እኔ የደረሰብኝን አካፍላችኋለሁ፣ እናንተም የደረሰባችሁን ታካፍሉኛላችሁ። ያው ለማዳመጥ ዝግጁ ነኝ፣ እናንተም ባላቅም ማለት ነውና ሰብስክራይብ አድርጋችሁኝ እርስ በርስ ብንተጋገዝ ብዬ አስባለሁ። የተሻለ ነገር ለመስራት ያው አንድ ሰው ስደት ላይ መጣ ማለት ስደት ላይ ሁሌ መስራት የለበትም ብዬ ነው የማስበው። ረጅም ዓመት 8 ዓመት ከ6 ዓመት ምናምን በላይ ያሉትን ነገሮች ብዙም አልቀበላቸውም ማለት በቃ የመጣንበትን ዓላማዎችና አለመርሳት ያሉብን ነገሮች ማስተካከል። ምክንያቱም ሰው ሁሉ የተለያየ የራሱ ችግር አለው። እኔ ጋር የጎደለ ነገር ሌላው ጋር ሙሉ ሊሆን ይችላል። እዛ ቤት የጎደለ ነገር ደግሞ እኔ ጋር ሙሉ ሊሆን ይችላል እና ሁላችንም የየራሳችን ምክንያት አለን የመጣንበት ስደትን እና ስደት የመጣንበትን ዓላማችንን ሳንዘነጋ ሰርተን ብንገባ ብዬ አስባለሁ። ማለት እኔ እንደ አንድ ግለሰብ ረጅም ዓመት ምናምን ነገር የመስራቱን ነገር ብዙም አልቀበለውም። ምክንያቱም በትንሽ ጊዜ መለወጥ ይቻላል ብዬ አስባለሁ። አይምሮ ካለን ካሰብን፣ ቆም ብለን ካሰብን ምን እያደረግን ነው ብለን ራሳችንን ካዋራን የተሻለ ቦታ እንደርሳለን የሚል ሀሳብ ነው ያለኝ እና በቃ አንዳንድ ነገሮችን ብቻ እናወራለን፣ የተሻለ ነገሮችን እናወራለን ብዬ ነው የማስበው። ኢትዮጵያን ለመግባት የተወሰነ ጊዜ ነው የቀረኝ። እኔ ሜቢ 2 ዓመት ከምናምን ብቻ እንደዛ ነው እንደጨምር ያሰብኩት። ምክንያቱም ያው በቂ ነው ብዬ አስባለሁ። በቂ ነው ብዬ የማስበው ምንድነው የሰራሁትን ነገር በአግባቡ ከተጠቀምኩኝ አይደለም የ5 ዓመት የ6 ዓመት ይቅርና የ2 ዓመትም በቂ ነው ብዬ ስለማስብ ማለት ነው። ገንዘብ አጠቃቀማችንን ማወቅ አለብን፣ እንዴት እንደምንጠቀም ማወቅ አለብን፣ በምንድን ነው መጠቀም ያለብን፣ ስናጠፋ ለምንድን ነው የምናጠፋው። ያንን ነገሮች በሙሉ ካወቅን በትንሽ ጊዜ ውስጥ ለውጥ ላይ ራሳችን ላይ ማምጣት እንችላለን ብዬ ነው የማስበው እና ብዙ ነገሮች አሉ። ብቻ አይምሮ ውስጥ የተለያዩ ነገሮች ማውራት እፈልጋለሁ። ለማውራቱ ደግሞ ይሄኛው ትንሽ ይሻላል ብዬ ነው የማስበው እና ለዛ ነው እንደዚህ የመጣሁት እና ሰብስክራይብ እያደረጋችሁ እንድታበረታቱኝ ነው የምፈልገው እና ያው እንግዲህ በቅንነት ሰብስክራይብ አድርጋችሁ እንድታበረታቱኝ እና አንዳንድ ነገሮችን የተሻለ ነገሮችን ለማውራት ኢትዮጵያ ስገባ ደግሞ አንዳንድ ቪዲዮዎችን ለመስራት አስቤያለሁ። የተለያዩ ነገሮች አሉ። እነዛ ነገሮች ለመስራት አስቤያለሁ እና እነዛ ነገሮች ደግሞ ወደ ሚዲያው ለማምጣት በሰፊው ይሄኛው ይሻለኛል ብዬ ስላሰብኩ ነው ወደዚህ የመጣሁት እና ሰብስክራይብ እንድታደርጉኝ እንድታበረታቱኝ ነው የምፈልገው። ያው ተስፋ አለኝ፣ እርግጠኛ ነኝ እንደምታደርጉኝ እና የተሻለ ቦታ ምናምን መገኘት እፈልጋለሁ። በቃ ትልቅ ደረጃ ላይ መድረስ እፈልጋለሁ። ሰው አይደለም ያው ሰው ስትሆን ደግሞ ብዙ ነገሮችን እናስባለን። ያን ነገር ለማሳካት ምን ያህል ዝግጁ ነሽ ነው ዋናው ጥያቄ ማለት ነው። ምን ያህል ዝግጁ ነሽ የሚለው ነው እና እንግዲህ አበረታቱኝ። ያው እንግዲህ ሁላችሁም
ደስ እንዲለኝ የሆነ ሰብስክራይብ ታደርጉ ወይ ደስ ይለኛል። የምሬን ነው የምላችሁ። ከዛም በቃ እንትን እላለሁ እመጣለሁ ማለት ነው። ቀን በቀን እመጣለሁ። ቀን በቀን ባይሆን በሳምንትም ወይም ደግሞ በሁለተኛ ቀን በሁለት ቀን ደግሞ እየመጣሁ አንዳንድ ነገሮችን አወራለሁ ማለት ነው። እና ሰብስክራይብ እንድታደርጉኝ እንዳታበረታቱ ይፈልጋሉ። አመሰግናለሁ። ለዛሬ ቆይታ የመጀመሪያ ቪዲዮ ስለሆነ በዚህ በቂ ነው ብዬ ነው የማስበው። ከዛን ደግሞ ምን ማድረግ እንዳለብኝ እዚህ ጋር ስመጣ አሁን ለምሳሌ ብዙ ነገሮችን አላውቅም። የመጀመሪያ ቪዲዮ ስላችሁ ብያችኋለሁ እዚህ ዩቱብ ላይ እና ምን ማድረግ እንዳለብኝ ምን እንደሚጎለኝ ምን ማስተካከል እንዳለብኝ ደግሞ ብትነግሩኝ ደስ ይለኛል። የመጀመሪያ ቪዲዮ ስለሆነ ማለት ነው። እንትን ያላችሁ ልጆች እዚህ ላይ ልምዱ ያላችሁ ልጆች አንዳንድ ነገሮችን ብትነግሩኝ ደስ ይለኛል። አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። አመሰግናለሁ። መልካም አዳር